አናዘር ሰበር ዜና የሰላም ስምምነት ተደረገና ዓለም ሰላም አገኘ ሲባል የባሰ ነገራቶች ደግሞ ወደ ሌላ አቅጣጫ እየተንቀሳቀሱ ነው ያሉት። ኢራን እስራኤልን ልመታ ጫፍ ደርሻለሁ ብላ ከደቂቃዎች በፊት አሳውቃለች። ለዚህም እንደ ምክንያት ያስቀመጠችው የሲስፋየሩን ዲል ጥሳለች እስራኤል በሚል ነው፣ ወይም የተኩስ አቁም ስምምነቱን ጥሳለች በሚል ነው። በኢራን በኩል በአሜሪካን በኩል እንዲሁም በአደራዳሪዋ ፓኪስታንን በኩል እየተነገረ የነበረው ይህ የተኩስ አቁም ስምምነት ሊባኖስንም እንደሚያካትት ነበረ። ነገር ግን አቶ ቢኒያም መሀል ላይ እንግዲህ ለትራምፕ ቃል ገብቶ ሲያበቁ መሀል ላይ ባክ ዳውን አድርገው ሊባኖስን አያካትትም ከሊባኖስ ጋር ያለኝን ጦርነት እቀጥላለሁ ብለው ዝተው ነበረ። እንደዛቱትም ደግሞ እስራኤል ከዚህ በፊት አድርገው ማታውቀውና ንዴትና ብሽቀት እንዳለባቸው በሚያሳይ መልኩ በ10 ደቂቃ ውስጥ ብቻ መቶ ኤር ስትራይክ በማድረግ ሲቪሊያን ሃይሊ ሲቪሊያን ፖፑሌትድ የሆነ የሲቪሊያኖች የሚኖርበት አፓርትመንቶች ያሉበት ቦታዎችን በመደብደብ በ10 ደቂቃ ውስጥ ብቻ ከመቶ ምናምን ሰው በላይ እስካሁን ድረስ የታወቀ ሰው መግደሏን ተከትሎ እንግዲህ ሲስፋየሩን ጥሳለች በሚል ኢራን በደቂቃዎች ውስጥ እስራኤልን ልመታ ጫፍ ደርሻለሁ፣ ዝግጅቴን ጨርሻለሁ ብላ እየዛተች ነው ያለችው። ኦን ቶፕ ኦፍ ዳት ደግሞ እዚህ ጋር ከኋላ የምታዩትን ድሮን የእስራኤል ድሮን ነው። እስራኤል እንግዲህ ኢራን ውስጥ ልካ ኢራን ውስጥ መታጥለዋለች፣ ኢራን መታጥለዋለች። ይሄን የመሳሰሉ የሲስፋየሩን ዲል ወር የተኩስ አቁም ስምምነቱን እስራኤል እየጣሰች ነውና ሰላም አይወድላትም እና አጸፋ ልመልስ ጫፍ ደርሻለሁ፣ ከደቂቃዎች በኋላ አጸፋ መልሳለሁ ብላ ዝታለች። ይህ የሚደረግ ከሆነና እንግዲህ እስራኤልና ኢራን ለብቻ ደግሞ የሚቀጣቀጡ ከሆነ የምናየው ነው የሚሆነው። ዶናልድ ትራምፕ በዚህ ጉዳይ እስካሁን ድረስ ያሉት ነገር የለም። በእስራኤል በኩል ሆነው ይገባሉ ወይስ አሁን እኔ የለውበትም፣ እኔ እንደምንም ተንፈራግጬ ወጥቻለሁ፣ እኔ የለውበትም ይላሉ ወይ የሚለውን አይ ገስ ዊል ሲ